ሰላም እንዴናችሁ ውድ የቻናላችን ቤተሰቦች በዛሬው ፕሮግራማችን ጉግል ማፕን ካለ ኢንተርኔት እንዴት በነፃ መጠቀም እንደምንችል የማሳያችሁ ይሆናል። ይህንን መረጃ ብዙዎቻችሁ እንደምትፈልጉት እርግጠኛ ነኝ። ስለዚህ ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ያልገባችሁ ማንኛውም ነገር ካለም ጥያቄያችሁን ኮሜንት ላይ ጻፉልኝ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ቪዲዮውን ስትጀምሩ እስኪ ሁላችሁም ላይክ ያደርጋችሁ ጀምሩ። ብዙዎቻችን እንግዲህ ወደ ተለያዩ ቦታዎች ስንንቀሳቀስ የምንሄድበትን ቦታ ካላወቅ ነው ማፕ እንጠቀማለን። በዛን ጊዜ ደግሞ ማፕ ስንጠቀም የግድ ኢንተርኔት ያስፈልገናል። አሁን በማሳያችሁ መንገድ ግን ካለ ኢንተርኔት በቀላሉ የምትፈልጉትን ቦታ ማፕ እንዴት ማየት እንደምትችሉ አሳያችኋለሁ። ጉግል ማፕን ካለ ኢንተርኔት በነፃ ለመጠቀም የሚያስፈልገን አንድ ነገር ቢኖር ስልካችን ላይ ያለው ማፕ የሚለው አፕሊኬሽን ነው። የአፕ ሁላችሁም ስልክ ውስጥ አለ። ሌላ ምንም ተጨማሪ አፕ መጫን የለባችሁም። ወደዚህ አፕሊኬሽን እንገባለን። በመቀጠል እንደምትመለከቱት ወደ ውስጥ ከገባን በኋላ የተለያዩ ማፖችን ለመመልከት የግድ ኢንተርኔት ማብራት ይጠበቅብናል። አሁን በማሳያችሁ መንገድ ግን ካለ ኢንተርኔት በቀላሉ መጠቀም ያስችለን አሪፍ ፊቸር እዚህ ላይ ተጨመራለ። እሱን ማሳያችሁ ይሆናል። ይህንን ፊቸር ለማግኘት ከላይ ያለውን የጉግል አካውንታችንን ክሊክ እናደርጋለን። በቅድሚያ ግን ሳይኒን ካላረጋችሁ ሳይኒን አድርጉ በጉግል አካውንታችሁ። በመቀጠል እዚህ ጋር እንደምትመለከቱት ኦፍላይን ማፕ የሚል አማራጭ አለ። ይህንን ክሊክ እናደርጋለን። ይህንንም እንዴት ነው የምንጠቀመው? ኢንተርኔት በምናገኝበት ሰዓት የምንፈልገው ማፕ እናወርዳለን። ከዛም በቀላሉ ካለ ኢንተርኔት ኔትወርክ የሚያስቸግርበት ቦታ ላይ የምትሆኑ ምንም አይነት ዳታም ሆነ ዋይፋይ ሳታበሩ ካለ ኢንተርኔት በነፃ ያወርዳችሁትን ማፕ መመልከት ትችላላችሁ። ይህንንም ለመጠቀም ወደ ኋላ እንመለስና እዚህ ጋር ዳውንሎድ ማድረግ የፈለጋችሁትን ማፕ ትመርጣላችሁ። የምትፈልጉትን በዚህ መልክ አስተካከላችሁ በኋላ ተመልሰን ወደ አሁኑ ቦታ እንገባለን። የጉግል አካውንታችን አይከኑን ክሊክ እናደርጋለን። ከዛም ኦፍላይን ማፕ ወደሚለው እንገባለን። ከዛም በመቀጠል መጀመሪያ ላይ ሰሌክት ዩር ኦን ማፕ የሚል አማራጭ አለ። ይህንን ክሊክ ታደርጋላችሁ። እዚህ ጋም ሳይዙን አጀስት ማድረግ ትችላላችሁ። ሌላ ቦታ ከፈለጋችሁ እያንቀሳቀሳችሁ የምትፈልጉትን ቦታ ሰሌክት ማድረግ ትችላላችሁ። ዙሚን ዙም አውት እያደረጋችሁ ሁሉን ነገር አጀስት ካደረጋችሁ በኋላ እዚህ ጋም እንደምትመለከቱት የዚህ ማፕ ሳይዝ ወደ 25 ሜጋባይት ነው። ስለዚህ ከስር ያለውን ዳውንሎድ የሚለውን ክሊክ በማድረግ ይህንን ማፑን እናወርዳለን። በዚህ መልክ የምትፈልጉትን ማፕ አንዴ ካወርዳችሁ በኋላ በምትፈልጉ ጊዜና ሰዓት ምንም አይነት ዋይፋይም ሆነ ዳታ ሳታበሩ ይህንን ማፕ እንደፈለጋችሁ መጠቀም ትችላላችሁ። ይኸው ከላይ እንደምትመለከቱት ምንም ያበራውት ዋይፋይም ሆነ ዳታ የለም። አንዴ ካወርዳችሁ በኋላ ኔትወርክ የሌለበት አካባቢ ብትሆኑ ካለምንም ኢንተርኔት በቀላሉ ይህንን ማፕ መጠቀም ትችላላችሁ። ይህንንም ለመጠቀም ያወርዳችሁትን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ክሊክ ስታደርጉ ይከፍትላችኋል። በዚህ መልኩ መጠቀም ትችላላችሁ። ካለምንም ኢንተርኔት ካለምንም ዋይፋይም ሆነ ዳታ ማለት ነው መጠቀም የምችሉበት አሪፍ የሆነ የጉግል ማፕ ፊቸር ነው። እንደምትወዱት ተስፋ አደርጋለሁ። ከተመቻችሁ ተጠቀሙት። የዛሬው ፕሮግራማችን ይህንን ይመስላል። ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።